ጸበል ቦታ ሄደህ ታውቃለህ? ያናት የሚሉት ሰይጣን ደሞ ተፈቷል። ከሱ ጋር ግንኙነት ያላት ይመስለኛል። ሰላምታ ሰጣው ወዳጄ አሁን ጨዋታውን እንጀምራለን። ናቲ ማን ነው? ከያዘኝ ቆራርጦ ነው የሚገለኝ። ቤቴ ከአምስት ቀን በኋላ አማገባ ሴት ጠፋችብኝ እኮ ነው እያልኩኝ ያለው። ጋቸው ብር ቢፈልግ እስካሁን አይቆይም ነበር። እኔ አይደለም። እሺ አሁን የት ነው የደበቃቸው? ፈጣሪ ሲቀጣኝ ጣልቃ ምገባው ማለት ራሱ ነው። አረካኝ ገደላችሁ ሰጠኝ وقال تعمل مجي أبغى كذي أطبقي بقى رستاطي في تيلاي ግን ሰርግ የሚባል ነገር የለም። ይሄንን ታሪክ መርሳቴ ትክክል ነኝ። እናንተም ይሄን ታሪክ መርሳት አለባችሁ። ምናለ ታጠቅትልኝል በሳምንት ወደ ሀገሬ መልሱኝ ካላልክ እሱን ነው እያልኩ ያለሁት። ሀገሬ መልሱ። ዛሬ እዚህ እትብቴ የተቀበረበት አፈር ላይ ወጉ ደርሶኝ የድርሻዬን ለማበርከት በመታደሌ የሚሰማኝ ደስታ ወደር የለው። እርኩሶች ናቸው። የተረገመች እኔ ቤት ልገባ። ይሄ ፈረስ ሳይታጠብ እንዳይቀላቀል አፍርሱና ገላግሉኝ በህግ አምላክ። አሁን የገባኝ ነገር ሀገሬ ሁሉ በዚህ ጉዳይ መራራ እንደሆነ ነው። እሷ ተመለከት ጉዳይ አይደለም። ማህበረሰቡን ለኛ ተው። በሀገሩ ተሰብቶ ታይቶ የማይታወቅ ጉዳይ። እንግዲህ ውሳኔያችን ይሄ ነው። ወደ ነገ የምናሻግረው በደል አይኖርም።